ሰላም ጤና ይስጥልን ተመልካቾቻችን፣ ሰበር ዜና አለን። የፋኖ ኃይሎች ወልዲያ ከተማ መግባታቸው ተገለጸ። የመከላከያ ሰራዊት ጋር ከፍተኛ የሆነ ውጊያ ያደረጉ እንዳለም እዚህ ስቱዲዮ እስከገባንበት ጊዜ ድረስ የደረሰን መረጃ ያመለክታል። የፋኖ ኃይሎች ለተለየ ኦፕሬሽን ወልዲያ መግባታቸውም የተገለጸ ይገኛል። የወልዲያን ጉዳይ መነሻ አድርገን በአማራ ክልል ያለውን ወቅታዊ ሁኔታ የምንመለከትበት የዛሬው ዝግጅት ከአሁን ሰዓት ጀምሮ ከናንተ ጋር ይቆያል። አብራችሁ እንድትቆዩ የምንጋብዘው ነው መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ደረጃ ብተወልድ ከኔዘርላንድ አምስተርዳም ይሆናል። መልካም ጊዜ። አናስተልን ደረጃ ብተወልድ እንዴት ነህ መሳይ? ደህና ነው? ሰላም ነው? ደረጃ እንግዲህ ወደ ውይይታችን እናልፋለን። መረጃዎች እስቲ እንለዋወጥ። ደረጃ በጣም ብዙ ነገሮች አሉ አማራ ክልል። ቀደም ሲል መነሻይ ላይ እንደገለጽኩት ፋኖች ወልዲያ ገብተዋል። ትልቅ ነገር ነው። እንደሰማነው ከሆነ ወልዲያ ገብተዋል። በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሱ ጥቃቶች ተፈጽመዋል። ምናልባትም ነገ ከነገ ወዲያ ምን ሰማው ሌላ ነገር ሊሆን ይችላል። የመቆጣጠር የሚሆን ሌላ ኦፕሬሽን ተጠናቆ ሙሉ መረጃውን የምናገኝ እንደሚሆን ተስፋ እናደርጋለን። በጎጃምም እንደዚሁ ከፍተኛ የሆነ ተጋድሎ እየተደረገ ነው። እስቲ ድሎች ምን አሉ? እንደው የተወሰኑትን ብታካፍለን። እሺ መሳይ፣ ከመጀመሪያው ከወልዲያ ብንነሳ ዛሬ ወልዲያ ላይ እንግዲህ ከ3 ሰዓታት በፊት ነው ውጥረት ተፈጥሮ የነበረው፣ አሁን ከምንወያይበት ማለት ነው። እና የሱም ነገር ምንድነው? ለማጥቃት ተንቀሳቅሰው ነበር በወልዲያ ዙሪያ ያሉ ፋኖች ተብሎ ቃሊም የሚባል ቦታ ላይ የመከላከያ የተወሰነ ቡድን ወደዛ ሄዶ ነበረ። ያ የሄደው ቡድን ተቆረጠ፣ በፋኖች ተቆርጦ ቀረ። ውጥረቱ ከፍተኛ ውጥረቱ የተባባሰው በዚህ ጊዜ ነው። ከዛ ከሼህ መሐመድ ሁሴን አላሙዲን ስታዲየም ላይ ነው ከባድ መሳሪያ የደገኑት። ከዛ ላይ ደግነው ወዳገኙት አቅጣጫ ነው የሚተኩሱት ከባድ መሳሪያው መከላከያዎች ማለት ነው፣ ለማስለቀቅ ማለት ነው የተቆረጠውን ኃይል። ነገር ግን አልተሳካላቸውም። የተቆረጠው ኃይል ገቢ ሆኗል፣ በዛው ገቢ ሆኗል። ያ ውጥረት ባለበት ሰዓት ላይ ነው። በነገራችን ላይ ቋሚ ሪፖርተር አሉኝ ወልዲያዎች፣ ልከው በፎቶ ሁሉ ነው የላኩልኝ። ጨለማ ነው፣ መድፉ ምኑ ሲተኮስ ሁሉ ያሳያል። ከፍተኛ በታገኙበት ወደ ህዝብ አካባቢ ነው እየተኮሱ ያሉት። ነገር ግን ተቆርጦ የቀረው ተቆርጦ ቀርቷል። ያን ነገር እናስለቃለን በሚሉበት ሰዓት ነው እንግዲህ በአሁኑ ሰዓት ሁለቱንም የወልዲያ ከተማ ዋና መግቢያ በሮች በፋኖች እጅ ናቸው። ተልእኳቸውን የሚያውቁት እነሱ ናቸው። የመጡት ተቆጣጥረው ለመቆየት ነው ወይስ የራሳቸውን የሆነ ያቀዱትን ሚሽን ኦፕሬሽን አሳክተው ለመመለስ ነው የሚለው ስለማናውቀው ወታደራዊ ምስጢሩን መግባታቸው እርግጥ ነው። ሁለቱን ኬላዎች ከተማዎችን መቆጣጠራቸው እርግጥ ነው። የነብርሃን ጁላን ጦር ቆርጠው መማረካቸው እርግጥ ነው። ከተማውን ተቆጣጥረው የመቆየት ይሁን የምን አልናውቀው። ምክንያቱም ብዙ ጊዜ አይተከሆነ መሳይ እንደዚህ አይነት ትልቅ ከተማዎች ላይ ፋኖች ገቡ ሲባል አገዛዙ ራቅ ካለ ስፍራ ሄድና ከባድ መሳሪያ ህዝቡ ላይና ከተማው ላይ ነው የሚያወርዱ። የዚህ አይነት እርምጃ በሚወስዱበት ጊዜ ለህዝቡ ለወገን እያሉ እነሱ ራሳቸው ለቀው የሚወጡበት ጊዜ አለ። ስለዚህ አንተ እንዳልከው ቢያንስ እስከ ነገ ድረስ መጠበቅ ያለብን ይመስለናል። ተቆጣጥሮ ለመቆየት ነው ወይስ ሚሽናቸውን አሳክተው ለመመለስ ነው የሚል ነው። በኔ በኩል የሁለተኛው ነው የመሰለኝ ስገምተው። ወልዲያ ውስጥ የፈለጉት ሚሽን አለ፣ ያን ነገር አለ። ይህን ተከትሎ አጠቃላይ የሰሜን ወሎ አመራሮች በከፍተኛ አጀባና በዲሽቃ ሁሉ ታጅበው ወልዲያ ከተማ ምሽቱን ለቀው ወደ ደሴ አቅጣጫ አምልጠዋል። በርካታ የብልጽግና አመራሮች ማለት ነው። አጠቃላይ ያለው ሁኔታ በወልዲያ ይሄ ነው። እስከ ነገ ድረስ መረጃው ጠርቶ እናገኘዋለን። ሸዋ ነው የሚወስደን መረጃው። ዛሬ መንዝና ሞላሌ መገንጠያ አካባቢ ብዛት ያለው ኃይል ሰፊ የማጥቃት እርምጃ ለመውሰድ በፋኖች ላይ ተንቀሳቅሶ ነበር። ሆኖም መረጃው አስቀድሞ የደረሳቸው የምኒልክ ክፍለ ጦርና የመሐመድ ቢሆነ ክፍለ ጦር መትመት በተባለ ቦታ ላይ አጥፍተው በመጠበቅ ያንን የሄደውን ሰራዊት እዛ አካባቢ አሳሩን ሲያበሉት ነው ያሉት። ስለደረሰው በርካታ ምርኮች ተገብተዋል፣ በርካታዎች ተደምስሰዋል። በነገው ዕለት መግለጫ እንሰጣለን ብለዋል። ይሄ ብቻ አይደለም። ደብረ ብርሃን ከተማ ላይ ሚኒሊክ ክፍለ ከተማ ውስጥ አድማ ብተናዎችና ሚኒሻዎች የሰፈሩበት ትምህርት ቤት አለ። እዛው ካምፕ አለ። ዛሬ እንደገና ከተማው 5 ኪሎ ሜትር ነው ርቀቱ ከከተማው፣ ይሄ ከሚኒሊክ ክፍለ ከተማ ያለው ማለት ነው። እዛ ጋር ድንገት በመድረስ ፋኖች እንደዚሁ እዛው ላይ እንዳልነበሩ አድርጋቸዋል። እዛው ሰፍረው የነበሩትን ማለት ነው። ወደ ጎጃም ስንመጣ መሳይ አንተ እንዳልከው ነው። እኔ ራሱ ምርኮኞች ማየት እስከሚገርመኝ ድረስ ማለት ነው። በገፍ ገባ ምርኮኛው፣ በገፍ እየተተለተለ እጁ ወደ ላይ ያልተለተለ እንዳልከው ነው። ወንድማማቾች ናቸው፣ የኛ ወገን ናቸው። ነገር ግን ለዚህ እኩይ ተልእኮ ነው ተልከው የመጡት።
በጣም የሚገርመኝ አንዱ ምርኮኛ የተናገረው ነው። እኔ ነኝ ራሴ ጥያቄ ያቀረብኩት ለጀነራሉ ለምንድነው ፋኖች ጋር የምንዋጋው? ለምንድነው ወደ አማራ ክልል የምትልኩም ብዬ ስጠይቀው እናንተ ወታደሮች ናችሁ የታዘዛችሁትን ብቻ መፈጸም ብቻ ነው ብሎ መለሰልኝ። አላመንበትም ማለት በእርግጥም መሳይ የሚመስለኝ ይሄ ሁሉ ምርኮ የሚመስለኝ ዓላማውን ካለማመን ነው። ጦርነቱን በቃ የመዋጋት ሞራል የለም። አብዛኞቹ እያሳየው ነበር ቅድም በቪዲዮ ለቤተሰቦቻቸው መልእክት እያስተላለፉ ማያይዞሽ አትፍሪ በፋኖች እጅ ነን በጥሩ ሁኔታ ተይዘናል እያሉ እና በርካታዎች ናቸው መሳይ የተማረኩት። የምርኮ መዓት ነው የገባው። ከነዚህ ምርኮኞች መካከል ሰሞኑን ሬዲዮ ተማርኮ ነበር። ሁሉም አይተነዋል መሳይ። ያን ሬዲዮ ተማርኮ የመንግስት ከፍተኛ ባለስልጣናት ለማስተባበል ሂደው ነበረ። ሳይሳካላቸው ቀሩ። አፈሩ። ፋኖች ወዲያው ምላሽ ሰጡ። ከዚያ አንዳንድ ዩቲዩብ የነሱ ጋዜጠኞች አሉ፣ የነሱ አፍ ሆነው እየሰሩ ያሉ ያ ሬዲዮ ከተማረከ የሬዲዮ አዛዥ እንዴት ነው የማያሳዩን የሚል ትንታኔ ለመስጣት ሞክረው ነበር። ብዙ ሳይቆይ ኮሎኔል ያሬድ ኪሮስ የሬዲዮ ዋናው ወታደር ኮሎኔል የሆነ ዋና ስራው ሬዲዮ ጋር የሆነው መማረኩን ተመለከትን። ኮሎኔል ያሬድ ኪሮስ ማለት በሰሜን ጦርነት ጊዜ ፌደራል መንግስቱና ብልጽግና ህወሓት በተጣሉበት ጊዜ የትግራይ ተወላጅ የጦር አዛዦች በሚታሰሩበት ጊዜ ለ2 ዓመታት የታሰረ ማለት ነው። አብይ አህመድ ለ2 ዓመት ካሰረው በኋላ አሁን ፈቶ 75ኛውን ክፍለ ጦር እንዲመራ አድርጎ አማራ ክልል ላከው። ዛሬ ትናንት ፎቶ ተሰራጭቶ ነበር። ዛሬ ድምጹን ሰማሁት። ሰውየው ጎበዝ ነው፣ ውትድርና ያውቃል፣ ሲናገር ማለት ነው። ፖለቲካ የሚያውቃል። ከተናገረው ውስጥ አንድ ያስኩለት ነገር ምንድነው? ኮሎኔል ያሬድ ኪሮስ ምርኮኛው የ75ኛው ክፍለ ጦር አዛዥ ክፍለ ጦራችን ሙሉ በሙሉ ተበታትኗል አለ። እኔ የመራው ክፍለ ጦር ተበታትኗል፣ ፈራርሷል አለ። ሲልኩን ከዛ ኦሪየንቴሽን ሲሰጡን ዋና ጀነራሎቹ ፋኖ ማለት ጸረ ሰላም ጸረ ህዝብ ኃይል ነው፣ መጽዳትና መደምሰስ አለበት፣ በእርግጠኝነት በቀላሉ ደግሞ ይሄን ታሳክቷላችሁ ብለው አሉ የተባሉ መሳሪያዎችን ሰጥተው ነው ብዛት ያለው ኃይል እንድንመራ ያደረጉን። በተለያዩ ግንባሮች ውጊያዎችን ተከታተልኩ፣ ለመምራት ሞከርኩ። በአይኔ እንደተመለከትኩትና ታዝቤ እንዳረጋገጥኩት ግን ፋኖ ጸረ ህዝብ ሳይሆን ህዝባዊ ኃይል መሆኑን ያየሁታል። በጣም ያስኩለት ማለት ነው። ምክንያቱም ማለት በየቦታው በየግንባሮቹ ህዝቡ አብሮ ተሰልፏል። እኔ ስማረክ አለ የማረከኝ የፋኖ ታጣቂዎች ብቻ አይደሉም ማለት የፋኖ ታጣቂዎች ሲማርኩኝ ህዝቡ ከበበኝ አብሮ አልመጡ። ስመለከት በየቦታው ህዝቡ አብሮት ነው አለ። ቀጠለና ምን አለ ይሄው ኮሎኔል ያሬድ ኪሮስ አሁን የተገነዘብኩት አንድ ነገር የፈለገውን ያህል መሳሪያ ብንይዝ የፈለገውን ኃይል ብናሰልፍ እንዲህ አይነት ኃይልን ማሸነፍ እንደማይቻል ተረድቻለሁ። እነ ብርሃኑ ጁላ ያልተረዱት ይሄንን ነው። እኛም ደጋግመን የተናገርነው መሳይ የፈለከው ድሮን ብትታጠቅ የፈለከው የጦር ሄሊኮፕተር ብታበር የፈለከው ሚግ ብትጠቀም ይልማ መርዳሳ ገጨጭን ቢጨፈጭፍ መራአውን ቢጨፈጭፍ ሰላ ድንጋይን ቢጨፈጭፍ የንጹሃንንና የሲቪሎችን ግድያ ተጨምሩት ይሆናል እንጂ ህዝብን ማሸነፍ አይችልም ስንል እንደከታ ህዝባዊ ኃይል ማሸነፍ አይችልም። ስለዚህ ውጊያው ከታጠቁ ኃይሎች ጋር ብቻ አይደለም። የኮሎኔል ያሬድ ኪሮስ ምስክርነት ያረጋገጠው ብልጽግና እየተዋጋ ያለው ከአማራ ህዝብ ጋር ነው የሚለው እውነት አለ። ውጊያው ከህዝብ ጋር ነው። ህዝብ ጋር ደግሞ የተሸናይ ኒውክሌርን ብትታጠቅ አታሸንፈውም ብለን ተናግረናል። ተመልካቾች ይሄን ነገር ደጋግመናል። ስለዚህ ይሄን ምስክርነት ባይሰሙ እነ ብርሃኑ ጁላ ነግሯቸዋል። በቃ ፋኖን ማሸነፍ አንችልም ብሎ የተናገረበት ሁኔታ ነው ያለው። መጻይ ደረጃ የኮሎኔል ያሬድ ኪሮስን እኔም ሰምቻለሁ። እውነት ለመናገር እንዳልከው ነው 2 ዓመት በሐዋሳ ታስሮ ነበረ። ከአብይ አህመድ አስሮት ነበረ። 2 ዓመት እስር በኋላ ወደዚህ ወደ መከላከያ ሲያስገባው የ2 ዓመት ውዝፍ ደሞዝ ከፍሎ ወደ አማራ ክልል መልሶ ላከው። አማራ ክልል እንደመጣ እንግዲህ እንደምናየው ተማርኮ የሰጠውን ቃለ መጠይቅ ሰምተናል። ውትድርና እንደዚህ ነው እንግዲህ ያዩትን ሐቁን መናገር። አንዳንዶች እነሱ እጅ ከወደክ በኋላማ እነሱ የሚፈልጉትን ነው የተናገርከው እያሉ ሲገልጹ ሰምተናል። ግን ይሄ ያው የተሸናፊዎች ሁሉ ጊዜ ራሳቸውን ለማጽናናት የሚጠቀሙበት እንጂ ፋኖ ከዚህም በላይ ነው። በምርኮ ደረጃ እንኳን አይደለም እንደዚህ ኮሎኔል ይቅርና ለሌሎችም የሚያሳየው እንክብካቤ በዓለም አቀፉ ማህበረሰብ ደረጃም ራሱ ዋጋ የተሰጠበት ጉዳይ ነው። የፋኖን ስም
ለማጠልሸት ይሄ ብቻም አይደለም ዘራፊ ነው ጽንፈኛ ነው ደርሶ እነሱ ጽንፈኞች ፋኖን ጽንፈኛ ብለው ሲገልጹ እንደዚህ የክፍለ ዘመኑ ቀልድ አይተንም አናቅም እነ ብርሃኑ ጁላውን ፋኖን ጽንፈኛ ሲሉ የኦሮሞ ጽንፈኞች አክራሪዎች ማክረር ምን እንደሆነ ምድር ላይ አሁን ብቸኛ ምሳሌ ሆነው የሚቀርቡ የኦሮሞ ፖለቲካ አክራሪዎች አሉ እነሱ ፋኖን ጽንፈኛ እያሉ ሲገልጹ እጅግ የሚያስቅ ነው እውነት እንዲህ አይነትም ቀልድ በክፍለ ዘመኑ ተሰምቶም የሚያቀርም ለማንኛውም ፋኖ ይሄ ጽንፈኛ የሚበሉት ዘራፊ የሚበሉት በስራ ያስመሰከረ እየመጣ ነው ባለፈው በግሻ አባይ ላይ ባንኮችን ዘርፈው በርካታ ሚሊዮን ብሮችን ዘርፈው ሲሄዱ ፋኖ እንደምንም ከነሱ ጋር ውጊያ አድርጎ ወደ 30 ሚሊዮን ብር አትርፈዋል ዜናው ሲወጣ ግን ታጣቂዎች 65 ሚሊዮን ብር ዘረፉ ፋኖን ለማለት ነው እንደዛ አይነት ዜና ሲገልጹ ነበርና ያሳዝናል ፕሮፓጋንዳውም ጠፍቶባቸዋል